ሰላም ጋይስ እንዴት ናችሁ? ዛሬም በሌላ አስተማሪ ቪዲዮ መጥቼላችኋለሁ። ዛሬ ደግሞ አቤል ብርሃኑ የዩና ልጅ ነው ይዤላችሁ የመጣሁት። እንግዲህ ዩቲዩብ የተከፈተው ሴፕቴምበር 2013 ዓ.ም ነው። እንግዲህ እዚህ ጋር እንደምታዩት ከ1.6 ሚሊዮን ሰብስክራይብ በላይ ያለው ከ793 በላይ ቪዲዮ ለቋል። እንግዲህ ከ6 ዓመት በፊት የተለቀቀው ቪዲዮ ይህንን ይመስላል። 47,000 ቪው አካባቢ ያለው ከ6 ዓመት በፊት ተምፕሌኖቹንም እንግዲህ እንደምታዩት ነው። ባክግራውንዱንም ይዩት። አስተማሪ ቪዲዮ ነበር ከዚህ በፊት ሲሰራ የነበረው። ትራቭል ከማድረጉ በፊት ትራቭል የልጅነት ህልሙ እንደሆነ ይናገር ነበር እና ይሄ ሁለተኛው አካውንቱ ነው። አንደኛው አካውንቱም ከዚህ በፊት ሚሊዮን ሰብስክራይብ አለው። እንግዲህ ተምፕሌኖቹንም እንደምታዩዋቸው ህልም፣ ተስፋ፣ ጥራት፣ ብቃት ይላል። ፈተና፣ ትዕግስት፣ አዲስ ነገር። ኤግዛክትሊ እውነትህን ነው አቤል። በዚህ መከራ ውስጥ በዚህ ፈተና ውስጥ ተፈትናችሁ ነው እናንተ ጥሩ ደረጃ ደርሳችሁ የተሻለ ዩቲዩበር የምትሆኑት። እንግዲህ ሌላም ስራ ላይ ብትሆኑ እንደዚህ የምታደርጉት እና ተምፕሌኖቹ እንደምታያቸው በጣም ሎ የሆኑት ናቸው። ከአሁኑ ጋር ኮምፔር ስታደርጉት እንግዲህ ሎ ናቸው። የሚታይለትን ቪው በዛው ልክ እዩት። አሁን ደግሞ ወደ ፖፑላሩ እንሂድ። ፖፑላሩ ደግሞ ከ1.7 ሚሊዮን በላይ የታየለት ነው። ከአንድ ዓመት በፊት አምስተርዳም ኔዘርላንድ ውስጥ ሂዶ የሰራው ቭሎግ ነው እና ከ1.7 ሚሊዮን በላይ ያለው። ሌላውን ደግሞ ከ1.6 ሚሊዮን ኦልሞስት እንደዚህ ያለ ነው። የካሜራ አንግሉን የካሜራ አቀራረጹን ሁሌም እንደምላችሁ ኤዲቲንግ ስክላያችሁ እያደገ ነው የሚመጣው እና በዚህ አጋጣሚ የእሱም የጃኒም የሁሉም ከዚህ በፊት የሰሩላችሁ ቪዲዮዎች እንግዲህ የኤዲቲንግ ስክላቸው እያደገ ነው የመጣው እና አቤል ብርሃኑም በዚህ አጋጣሚ አስተማሪያችን ነው፣ አባታችን ማለት ትችላላችሁ። የዩቲዩብ ውስጥ ያለው አባታችን ነው እና በጣም መልኩ ተለውጧል። እንግዲህ እንደምታዩት ከአንድ ዓመት በፊት ከ1.6 ሚሊዮን በላይ ቪው ነው ያገኘው ይሄ ቪዲዮ እና ሁሌም እንደምላችሁ ማይደረስ ቦታ የለም። የሰው ፍቅር ይሰጣችኋል። ችሎታችሁ ብቃታችሁ ነው የሚያስወድዳችሁ እና አሁን ደግሞ ሌተስቱን በቅርብ የለቀቀው እንግዲህ ከአንድ ቀን በፊት ነው 78,000 ቪው በአንድ ቀን ውስጥ አግኝቷል። ዳትስ ክሬዚ። ከ6 ዓመት በፊት ያላገኘውን ቪው ነው በአንድ ቀን ያገኘው። ዳትስ ክሬዚ። በጣም ነው ደስ የሚለው። ሁላችሁም እንግዲህ እዚህ ደረጃ መድረስ ትችላላችሁ እኔን ጨምሮ እና የሚቀርጽባቸው መንገዶች ምናምን እንግዲህ ተምፕሌኖቹን እንደምታያቸው ነው። ቅድም እንደነገርኳችሁ ነው። የተምፕሌኖቹም ደረጃ ከፍ እያለ ነው የመጣው እና ማይደረስ ቦታ የለም። እንግዲህ እንደምታያቸው ነው። 400,000 ቪው 1.6 ሚሊዮን ቪው